ሰላም አለይኩም ደጋሚዎች ተሰባስበው ማለት ነው ከትልቅ እስከ ትንሽ ደጋሚዎች እሷ ላይ ምንም አይነት ድግምት ማድረግ ያልቻሉባት የሆነች ሴትን ታሪክ አጫውታችኋለሁ ማለት ነው። በምን ምክንያት የሚለውን ኢንሻአላህ አብረን እናያለን ማለት ነው። ታሪኩን ያወራው ሼክ አቡ አብደርረህማን አልሙተወኪል ይባላል። ሶሪያዊ የመስጊድ ኻጢብ ነው። ታሪኩን እሱ ነው ማለት ነው የጁሙዓ ኹጥባ ላይ ያወራው ማለት ነው። ሴትዮዋ በጣም ቆንጅዬ የሆነች ናት። በጣም ድኗ ላይ በጣም ጠንካራ የሆነች ናት። ከተከበሩ ቤተሰቦች የተገኘች ናት ማለት ነው። አንድ ሀብታም የሆነ ሰው ድኑ ላይ ደካማ የሆነ ኢስቲቃማ የሌለው ደካማ የሆነ ሰው ሀብታም የሆነ እሷን ለትዳር ፈልጎ ሲጠይቃት ምን አለችው? ያው እንደማትፈልግ ነገረችው። በምን ምክንያት? ኢስቲቃማ ስለሌለው ድኑ ላይ ደካማ ስለሆነ አልፈልግም አለችው። እሷ ጠንካራ ድኑ ላይ ጠንካራ የሆነ ወንድ ስለሆነ የምትፈልገው ማለት ነው። ሰውየው በጣም ህልክ ይጋባል፣ በጣም ይናደዳል። እንዴት ብንቀኝ ነው ሁሉም ሰው የሚፈልገኝ አይነት ሰው ነኝ፣ እንዴት እቺ እኔም በዚህ መልኩ ታዋርደኛለች አልፈልግም ብላ ሄድና ለበቀል አንድ ደጋሚ ጋር ይሄዳል ማለት ነው። ደጋሚው ጋር ሲሄድ ታሪኩን ያጫውተዋል። እሷን በእጅ አድርገህልኝ አግብቻት እሷን መበቀል ነው የምፈልገው ይላል። ደጋሚው አብሽር ይለዋል። ይሄን ያክል ብር ሴት ልጅ አባቷን ከሁሉም ነገር ለምን አስበልጣ እንደምትወድ ታውቃላችሁ? ምክንያቱም ከወንድ ከሚባል ፍጥረት እሱ ብቻ ነው መቼም የማይከዳት ማለት ነው። አባትና ሴት ልጅ ያለችው ፍቅር በጣም ለየት ይላል። ባይሆን እንደ ሴቲቱ ልጅ ጸባይ ይወሰናል እንጂ አንዳንዴ በቃ ሴት ልጅ አባቷን ከምንም በላይ የምትወደው ወንድ ከሚባል ፍጥረት መቼም ይሁን ነበረኝ አባት መቼም የማይክደኝ ጊዜው ጨካኝ ሆኖ ከኔ ባይወስድብኝ የንጉሶች ንጉስ የአባቶች የበላይ ምድር ላይ ቢፈለግ አጣው አንተን መሳይ አቻ ያጣሁለት እሱን የሚመስል ለኔ ሲሆን ጊዜ ሚሳኤል የሚዳፈር ሳይታጠቅ ጠመንጃ አርበኛ ወታደር አባት የነበረኝ ያኔ ድሮ ነበር። በካዲዎች መሃል በወንዶች አምሳያ ለብዙ ተፈጥሮ ብቻውን የቀረ አባትነት ኩራት አባትነት እምነት ኪደት የሌለበት የእውነት መዋደድ ያልኩኝ ወደ ውስጥ ማማጥ አንተን እያሰብኩኝ ለጎደለኝ ማልቀስ ቤት በኩል አድርጌ ድንበር ተሻግሬ ወዳንተ ልመለስ ቤት በኩል አድርጌ ድንበር ተሻግሬ ወዳንተ ልመለስ ልንገርህ አባዬ ሰዎች በቃላቸው መቼም አይገኙም ዛሬ ካንተ ሆኖ ነገ ደግሞ የሉም አባ ካንተ ሌላ አባ ካንተ ጋራ የሚወዳደር የለም እንደ ጽጌሬዳ እሾክ ነው ገላዬ ሰው አላስጠጋሁም ልንገርህ አባዬ እንደ ጽጌሬዳ እሾክ ነው ገላዬ ሰው አላስጠጋሁም